ለተሰበሰቡት እህቶቼና ወንድሞቼ አጠር ያለች መልእክት መናገር ፈልጌ ነው። ምክንያቱም አይቼ ማለፍ ስላልቻልኩ ነው። በሌላ ጉዳይ በፍጹም ልግባ ብዬ ሪኩዌስት አላደርግም። ይሄ ግን የጤና ጉዳይ ነውና ማስተዋል የሚጠይቅ ነገር ነው። ለምንድን ነው የሚበላ ነገርና አካል ላይ የሚቀባ የሚዋጥ ምናምን ነገር አትዳፈሩ። በቃ ይችን ምክር ከሰማችሁኝ ብዙ ታተርፋላችሁ፣ ብዙዎቻችሁ ማለት ነው። እና በእርግጥ አሁን እንግዲህ በዚህ በመካከለኛው ምስራቅ ያሉ እህቶች ግን በአሜሪካን በአውሮፓም ብዙ ሰው ኢንሹራንስ ምናምን በማጣቱ ምክንያት ቆዳው ላይ የሆነ ነገር ሲወጣ፣ በተለይ ብዙ እህቶቻችን ችግር ማድያት ነው ወይንም ደግሞ የጸጉር መነቃቀል ምናምን ነው። እና በዚህ ምክንያት ሲገጥማቸው እገሊትን የጠቀማት ክሬም አለ ሲባል ለኔ ይሆናል አይሆንም የማይለውን ሳይፈትኑ እርግጠኛ ሳይሆኑ ችግራቸው ተመሳሳይ መሆን አለመሆኑን ሳያጣሩ በቃ ጀስት ቢካዝ የኔ መፍትሄ አግኝቷል የሚለውን ወሬ በመስማት ብቻ ሰዎች አምጥተው ይሞክራሉ ማለት ነው። እና ኢትዮጵያ ያለው ዘነበ ወርቅ የሚባለውን ሆስፒታል ታውቁታላችሁ መቼም። ይሄ የቆዳ ሕክምና የሚሰጥበት ወይም አለርት ይባላል። እና በጣም ብዙ የሚያሳዝኑ ትዕይንቶች እናይ ነበር ከሚቀባ ነገር ጋር፣ በተለይ ብጉር ተብሎ ማለት ነው። ቤት ነው ቤት የሚባል አንድ በየሱቁ በስፋት የሚሸጥ ክሬም ነበረ። ታስታውሱታላችሁ አይደል? በቃ ቴንኪው ሳርዬ። የህክምና ተማሪ እያለው ይሄ ቤት ነው ቤት የሚባለው ነገር በጣም በስፋት ኢትዮጵያ ውስጥ አዲስ አበባ ይሸጥ ነበር። በየሱቁ ማለት በየተራ ሱቅ ሁሉ ነበር የሚሸጠው፣ ፋርማሲ ውስጥ ምናምን አይደለም። እና በዛ ምክንያት እህቶች ያንን እየገዙ እየተቀቡ ብጉር ያጠፋል እያሉ ግማሾቹ ላይ ጺም ያወጣል። ይገርምሻል። በቃ በደንብ ልክ እንደ ወንድ። አሁን ሴት ላይ ጺም ኤክስፔክት አናደርግም። ሴቶች ላይ ፊታቸው ጠቅላላ ጸጉር ብቻ ሆነው መጥተው አንዴ ዳሜጁ ከመጣ በኋላ ደግሞ ምንም ማድረጋቸው፣ ቆዳቸው ይሳሳል፣ የደም ስራቸው በጣም ይፈጣል፣ በጣም መልካቸው በቃ በፍጹም በሚያስደነግጥ ሁኔታ አስቀያሚ ሆኖ ማለት ነው ቆዳው ተበላሽቶ ይመጣል። እና ከዛም አሁንም በህክምና ልምድም በኤክስፔሪየንስ ለሰዎች ማስጠንቀቅ የምፈልገው የምትቀቡት ነገር የምትውጡት ነገር ኢቨን ምግብም ይሁን የምትመገቡት ነገር ራሱ በውስጡ ምን እንዳለ ሳታጣሩ በድፍረት አታርጉ ለማለት ነው። እና በተለይ ይሄንን እንደነዚህ አይነት አሁን የተከሰተው አይነት ችግር የገጠማችሁ ሰዎች ደግሞ ሁለተኛ ድጋሚ ያንን ነገር እንዳትነኩት፣ ቶሎ ብላችሁ ወደ ቆዳ ህክምና ሐኪም መሄድ ያስፈልጋል። ምክንያቱም ለሴት ውበቷ ምን ያህል ኢምፖርታንት እንደሆነ መገመት አያዳግትም። መጀመሪያውንም እኮ ወደ መቀባት የሄዱት ብጉር ለማጥፋት ወይም ማዳያት ለማጥፋት ነው። የከፋ ነገር ካመጣ ደግሞ ምን አይነት የሳይኮሎጂ ጫና፣ የጤና ጫና ለወጪ ለምን እንደሚዳርግ ማለት ነው። እንግዲህ ይህም ፕሮዳክት የሸጠችው እህታችን ለመጉዳት ብላ አድርገዋለች ብዬ አላምንም። ይሄም ችግር የገጠማችሁ እህቶችም ደግሞ እንደ አጋጣሚ ለተወሰኑት ሰርቶ ለእናንተ አልሰራም። ምክንያቱ አይታወቅም። እንደተባለው ወይ አለርጂ የሆናችሁ ነው ወይ ኬሚካሉ አልተስማማችሁም ወይ የሆነ ነገር ነው። ስለዚህ ለወደፊቱ ፕሊዝ 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 እህቶቻችን ሐኪም ሳታዩ ሳታረጋግጡ የምትቀቡት ነገር በትክክል የተፈተነ የታወቀ የተጠና ከተረጋገጠ ሶርስ የመጣ መሆኑን ሳታረጋግጡ በድፍረት ባታረጉት በጣም በጣም መልካም ነው። ያለውን ችግር ይዛችሁ ብትቀመጡ ይሻለኛል። እኔ እሱን ያጠፋልናል ብላችሁ የሆነ ነገር ቀብታችሁ የባሰ ነገር ውስጥ ከምትገቡ ለማለት ነው። በተረፈ በቃ እንግዲህ ጉዳት የደረሰባቸውን እግዚአብሔር ይማራቸው፣ አላህ ያሽራቸው። ሙስሊሞችም ከሆኑ አላህ ያሽር ነው የሚባለው አይደል? ደግሞ እንደዚህ አይነት ቢዝነስ ላይ የተሰማራችሁ እህቶች ወንድሞችም ደግሞ በጥንቃቄ ብታረጉት፣ አድቨርታይዝመንት ስትሰሩ በጣም ብትጠነቀቁ፣ ሰዎች ከመጠቀማቸው በፊት ማድረግ ያለባቸውን ጥንቃቄ፣ ሊያመጣ የሚችለውን ሪስክ አስቀድማችሁ ብትነግሩ፣ ነግራችሁ ካደረጋችሁ ችግሩ ሲመጣ አትወቀሱ። ሳትናገሩ አረ ምንም ችግር የለም ረሃ ነው ምንም የሚያመጣው ችግር የለም ብሎ የሸጠ ሰው ነው በኋላ የሚወቀሰው። ችግሩ ሲመጣ ምንም ችግር የለውም ብለኸኝ ይኸው ለዚህ ዳረከኝ የሚለው ማለት ነው። እና ሊያመጣ የሚችለውን ሳይድ ኢፌክት ኮምፕሊኬሽን እያንዳንዱን በቃ አድርጋችሁ አሳውቃችሁ ሽጡት። ለተወሰነ ሰው ይሰራል፣ ለተወሰነ ሰው ግን እንዲህ አይነት ጠባሳ ጥሎ ሊሄድ ይችላል፣ ይሄ ሊገጥም ይችላል ብሎ መናገር ያስፈልጋል። ለዚህ ነው መድኃኒቶች ሲሸጡ እያንዳንዱ መድኃኒት ሳይድ ኢፌክቱ በግልጽ ይጻፋል አይደል እንዴ? ለምሳሌ አሞክሳሲሊን እንኳን ማቅለሽለሽ ሊያመጣ ይችላል፣ ሊያስታውክ ይችላል። በሽታ ለመዳን
ይቅርታ ስልክ ገብቶብኝ ነው። አንቲባዮቲክ እንኳን አሞክሳሲሊን ስትወስዱ ማቅለሽለሽ ሊገጥምህ ይችላል፣ ማስታወክ ሊገጥምህ ይችላል የሚባል ነገር አለ። ያን እያወቀን ነው የምንወስደው። ሲገጥመን ተነግሮናል። ኦኬ ሳይድ ኢፌክቱ ነው ብለን እናውቀዋለን ማለት ነው። እና እንደዚህ አይነት ቢዝነስ ውስጥ ያላችሁ እህቶች ወንድሞች፣ ኦኬ ስራውን ስሩት፣ ግን በኃላፊነት ይሁን ለማለት ነው። ቲክታክ ሻፕ ላይ ምንም አይነት ለጸጉር ማሳደጊያ፣ ለቆዳ ማቅያ ወይም ማዲያት ማጥፊያ እያሉ የኛ ሶሊያና እኮ እህታችን ስለሆነች ነው። ይኸው እዚህ ከፍተኛ ፍርድ ቤት ሰበር ሰሚ ነው መሰለኝ ሀሊማ እንኳን ሰበር ሰሚ የመጣችው ሰበር ሰሚ ቻይና ቢሸጥላችሁ ምን ልትሆኑ ነው? የትኛው ፍርድ ቤት ሄዳችሁ ልትወቃቀሱ ነው? ቲክታክ ላይ የምታዩትን ፕሮዳክት አትመኑ ፕሊዝ። በተለይ የሚበላ ነገር